ሰላም ሰላም፣ እንዴት አላችሁ? ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁኝ። ባላችሁበት አላህ ይጠብቃችሁ። በስደት ዓለም ለምትኖሩ እህት ወንድሞች እንደምን አላችሁ? ባላችሁበት የአላህ ረህመት እዝነት አይለያችሁ። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም አድርጎ በሰላም በደስታ ለሀገራችን ያብቃን። ከክፉ ነገር አላህ ይሰውረን፣ ከክፉ ነገር አላህ ይጠብቀን። ሁላችንም እቅዳችንን ሙሉ ያደርግልን። አላህ አፊያችንን ይስጠን ያ ረብል ዓለሚን። ውድና የተከበራችሁ እህትና ወንድሞቼ ባላችሁበት የአላህ ረህመት እዝነት አይላችሁ እያልኩ ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። ይህንን ቪዲዮ ዞር ዞር ተለያየሁትና እስኪ ለምን አስተማሪም ሊሆን ይችላል አስተዋይም ነገር እንሆናለን በማለት ነው። እኛ አሁን በስደት ነው የምንኖረው፣ እንደውም ደግሞ በአረብ ሀገር ማለት ነው። እስኪው እንግዲህ በሀገራችን ኢትዮጵያ በሀገራችን በተወለድንበት አገር ይህን ያክል ስቃይ አለ? ለፊልም ሊሆን ይችላል። ነገር ግን ይህን ያክል ጭካኔ እስኪ እንዴት የሚያሰቃዩት እናትና ልጅ ሰራተኛቱ ማለት ነው ሀገራችን። አልሐምዱሊላህ እኛ አሁን ብዙዎቻችን በአረብ ሀገር ያለን እህት ወንድሞቻችን አልሐምዱሊላህ ነፍቆት፣ ሀሳብ ወዘተ ሊኖርብን ይችላል። ግን ብዙዎቻችን ነጻነት አለን። ስራ ሊበዛብን ይችላል፣ ጫና ሊበዛብን ይችላል። ነገር ግን እንደዚህ አይነት አልሐምዱሊላህ የለብንም። ሁላችንም ቢሆን አላህን ማመስገን አለብን፣ ፈጣሪያችን ማመስገን አለብን። አልሐምዱሊላህ ይህን ያክል ግን ሰርቶ መብላት የበታችነት ነው ማለት ነው። በሀገራችን የበታችነት ነው እኮ ማለት ነው እኮ የሚሰማችሁ። ተረግጣችሁ ትሰሩ በሀገራችሁ ተረግጣችሁ። ስራ እኮ ክቡር ነው። እውነቴን ነው። ስራ ክቡር ነው። መስረቅ ነው፣ የሰው ገንዘብ ነው ኃጢአቱና ሐራሙ እንጂ ለምን ስትሩ አይሆንም? ለምን ስትሩ አይሆንም? ለምን ጫማ ሰርቻ አላድርም? ለምን ሰርቻ በላ አህም ሸይ የሰዎች አንመልከት፣ ራሳችንን ችለን የምንኖር ይሆን እንጂ ይሄን ያክል ጨካኔ በሀገራችን እንግዲህ እንዴት ነው የሚያሰቃዩት? እኔ በጣም ነው ያሳዘነችኝ። እንደዚህ በሀገራችን ላይ ነጻነት የለም ማለት ነው። በነገራችን ላይ እኔም ብዙ የማውቃቸው ሰዎች አሉ አዲስ አበባ መሀል አዲስ አበባ ላይ ብዙ ሰራተኞች ናቸው የሚሰቃዩት በሀገራቸው። ነገር ግን ሰዎቹ ካይሆኑ ሰራተኞቹ ናቸው ብዬ ነው የማስበው። በሀገሯ ላይ መሄድ መንቀሳቀስ መውጣት እየቻለች ይሄን ያክል ግፍና ስቃይ ቢስሚላ። በጣም 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 ያሳዝናል። እና ውዶቼ ሁላቸውም ግን በአላህ ነው የምላችሁ ይሄንን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም እወዳችኋለሁ። ባላችሁበት አላህ ይጠብቃችሁ። ይቅርታ ድምጤ ላይ ሰማችሁ ይችላል። በጣም ይቅርታ ላለሁኝ። ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላህ። ሌላ ቪዲዮ እስከምንገናኝ ድረስ